ለማ መነሻውም ከዛ ስለሆነ ፍትሃዊነት በጣም የዳበረ የመጣበት ሀገር ከብዙ ውስብስብ ችግሮች እየተላቀቀች የምትሄድ ሀገር ትሆናለችና ፍትሃዊነት በመጀመሪያ ደረጃ የሚዳብረው በግለሰብ አእምሮ ውስጥ ነው። ሚዛናዊ በሆነ መንገድ ሰዎችን አመክንዮአዊ በሆነ አስተሳሰብ ምክንያታዊ በሆነ ነገር ማመን ስንቶቻችን ብዙ አሁን እንደኛ ሀገር በጣም እያጋጠመ ያለ ችግር አለ። ግለሰብም ይሁን የትኛውንም አስተሳሰብ ይሁን ምክንያታዊ በሆነ መንገድ አመክንዮአዊ በሆነ መንገድ እነዛን ነገሮች አብስሎ የመውጣቱ ነገር እጅግ በጣም ችግር አለ። ይሄ ሞብ ጀስቲስ ነው ብዙ ጊዜ የሚበዛውና አመክንዮአዊ በሆነ ሎጂክ ከአራቱ የፍልስፍና ዘርፎች መካከል አንደኛው ነውና አመክንዮአዊ በሆነ መንገድ ሰዎች በአንድ ሐሳብ ላይ ትክክለኛ ሐሳብ ይዘው መጉተው የተሻለ ሐሳብ የሚያወጡበት ያ እጅግ በጣም አስፈላጊ ነውና ነፃ ገበያ ለምሳሌ ጨረታ፣ ግዢ፣ ቅጥር አለ መንግስት ቤት እንደ ቅድም እንደ ባህል እየተያዘ የሄደበት ሁኔታዎች አሉ ብዬ የጠቀስኩት ነገር አለና በጣም የመንግስት መዋቅር ውስጥ ኮንፍሊክት ኦፍ ኢንተረስት ሬዝ ከሚያደርግባቸው ኤሪያዎች መካከል ቅጥር ነው አይደል? ብዙ ጊዜ ለምሳሌ አንድ ወጣት መርቆም ይሁን ተመርቆ ቁጭ ያለ ወጣት ለምን ስራ አትፈልግም ብላችሁ አድቫይስ ብታረጉት ስራን ፈልጎ ተወዳድሮ መቀጠርን ኢትዮጵያ ውስጥ ኢምፖሲብል ብለው ደምድመውታል። እጅግ በጣም አይቻልም ብለው እስከማመን ደረጃ ደርሰዋል ልጆች። በዚህ ደረጃ እንዲያስቡ ማን ያደረጋቸው? ይሄ መወዳደር የመፎካከር ስሜቱን ማን የሰበረው? ልጆቹ መካከል የሚስተዋለው ወይንም በመንግስት ቤት ውስጥም በግል ድርጅቶች ውስጥም ከግል ድርጅቶችም አልፎ የሰብአዊ እርዳታ ድርጅቶች መካከል ገብቷል። ሰዎች በውድድር ሳይሆን በሰው ነው ስራ የሚያገኙት። በውጤታቸው፣ በአቅማቸው፣ በእውቀታቸው ልክ ሳይሆን ስራ ማግኘት የሚቻለው ከሰዎች ዘንድ ነው የሚል እምነት እንዲያዳብሩ ወጣቶች በከፍተኛ ሁኔታ ያንን አስተሳሰብ ይዘውታል።